መንግስታት የኒውዮርክ ዋና ኃላፊ እንደገለጹት በጦርነቱ ስምምነቱን መሰረት የተቆጣጠሩ የኢራን ጣቢያዎችን ይጎበኛሉ። የዓለም አቀፉ የኒውዮርክ ተቆጣጣሪ ዋና ኃላፊ ሀገሪቱ ከአሜሪካ ጋር ባደረገችው የመጀመሪያ ደረጃ የሰላም ስምምነት መሰረት በኢራን ውስጥ ፍተሻዎችን እንደሚያካሂዱ ተናግረዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በጃፓን ለጋዜጠኞች በሰጡት መግለጫ ምርመራዎችን በእርግጥ ይከናወናሉ ብለዋል። ቅርቡ በአፈጻጸም መንገዶችን፣ ቀናት፣ ሂደቶችን እና ቦታዎች ላይ እንሰራለን። ባለፈው ሳምንት የተፈጠረውን ስምምነት ኢራን በከፍተኛ ደረጃ የበለጸጉ ኒውክሌር ሆኖም የኢራን ምክትል የውጭ ጉዳይ ሚኒስትር እንዳሉት ጉዳዩ ለደረሰባቸው የኒውክሌር ተቋሞችና የኒውክሌር ቁስ የመግዛት ፈቃድ የሚስተናገደው ከአሜሪካ ጋር በሚደረገው የመጨረሻ ስምምነት ማዕቀፍ ውስጥ ብቻ እንደሆነ ተናግረዋል። የግሮሲን አስተያየት የመጣው የአሜሪካውያኑ ውስጥ ጉዳይ ሚኒስትር ማርኮ ሩቢዮ ስለ ስምምነቱ ለመወያየት የባህረ ሰላጤው ሀገር እየጎበኙ ባሉበት ወቅት ነው። ሮብ ዕለት ከተባበሩት አረብ ኤሚሬት ፕሬዝዳንት መሐመድ ቢን ሳዑድ አልናህያን ጋር የተወያዩ ሲሆን ወደ ኩዌት እና ባህሬን ያመራሉ ተብሎ ይጠበቃል። የመጀመሪያው የአሜሪካ-ኢራን ስምምነት በተጨማሪም የአሜሪካን በኢራን መርከቦች ላይ የጣለችውን የባህር ኃይል እገዳ ስታነሳ፣ ኢራን ደግሞ መርከቦችን በሆርሙዝ ባህረ ሰላጤ በኩል እንዲያልፉ እንደምትፈቅድ ይገልጻል።